በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝገባችሁ ባለበት በምድር እርሻ ላይ ፍሬ የሚተረፈርፍ ለብዙ ዘመን ብኖርህ ማረፊያ ጎተራዬን አፍርሼ ሌላ ይሰራለሁ ብዬ ቢጤጪ ነፍሴ ይረፊ ብትላትም እግዚአብሔር ግን ይላል አንተ ሰነፍ ሰው ዛሬ ነፍሴ ብትሄድ ማን ነው የሚያወርሰው? ሉቃስ 12:16-20 ለራሴ ከማከማቸት ከምድራዊ ብልጽግና በአምላክ ዘንድ መከበር ይበልጣልና። ስለ መብል መጠጥ ልቤ አይጨነቅ፣ ነፍስ ከምን ትበልጣለች? ይህን እውነት ይወቅ። ሉቃስ 12:21-23 ቁራዎችን አይዘሩም አይጭዱም፣ ለነገ የሚሆን ጎተራም የላቸው፣ እግዚአብሔር ግን ይመግባቸዋል በቸርነት እጁ። እናንተስ አትበልጡም ወይ ከወፎች ይልቁ? ሉቃስ 12:20 በጭንቀቴ ብዛት በቁመቴ ላይ አንድ ክንድ መጨመር አትችልም ወይ? ትንሽ እንኳን መለወጥ ካልቻልክ ስለምን ትባዝናለህ በጭንቀት በየበት? ሉቃስ 12:25-26 አበቦችን ተመልከት፣ አይደክሙም አይፈትሉም፣ ቢሆንም ከሰሎሞን ክብርት በላይ አግጠዋል። ዛሬ ያለውን ሳር እንዲህ የሚያለብስ እናንተማ እንዴት አያሳምራችሁም በለብስ? ሉቃስ 12:27-28 አሕዛብ እንደሚሉት አትወላወሉ፣ ምን እንበላለን እያላችሁ ሁሉ አትጨነቁ። አባታችን ያውቃልና የሚያስፈልገንን መንግሥቱን እንፈልግ ይጨመራልና ወርቁንም። ሉቃስ 12:29-30 መንጋ አትፍራ ታናሽ መንጋ፣ መንግሥቱን ልሰጥ የአባቴ በጎ ፍቃድ ወዶሃልና። ያለህን ሸጠ ምጽዋት ስጥና በሰማይ አከማች የማያልፍ ሥልጠና። ሉቃስ 12:32-33 ሌባ በማይሰርቅበት ብል በማያጠፋው በማያረጅ መዝገብ በሰማይ አኑረው። መዝገቤ ባለበት ልብህ ይኖራል፣ ወደ ሰማይ ካየህ ሰላምህ ይበዛል። ሉቃስ 12:7 ወገባችሁ የታጠቀ መብራታችሁ ይብራ፣ ከሰርግ እንደሚመለስ ጌታን እንደሚያቀና። ሲመጣ የሚያገኛችሁ ሲተጉ የቆሙ ባሪያዎች ብፁዓን ናቸው ጌታን የሚያውቁ። ሉቃስ 12:35-37 በሁለተኛ ክፍል ወይም በሦስተኛው ጌታ ድንገት ይመጣል ተዘጋጅተው ላለው። ሌባ በምን ሰዓት እንደሚመጣ ብታውቅ ነቅተህ ትጠብቃለህ ቤቱን እንዳይሰርቅ። ሉቃስ 12:39 ስለዚህ አንተም ተዘጋጅተህ ኑር፣ በማታስተውልበት ሰዓት ይመጣልና ጌታ። ወገኔ የታጠቀ መብራቴ የበራ ይሁንና ሕይወቴ በጽድቅ የበራ። ወገቤ የታጠቀ መብራቴ የበራ ይሁንና ሕይወቴ በጽድቅ የበራ። ሉቃስ 12 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።